ምስራቅ ክቡር ሊቀ ሊቃውንት ስምዐኮነ መላክ በባህር ዳር ሀገረ ስብከት የአራቱ ጉባኤ መምህርና የሀገረ ስብከቱ የሊቃውንት ጉባኤ ሰብሳቢ፣ እንኳን ወደ ሀገረ ስብከታችን ሚዲያ በሰላም መጡልን። እንኳን ደህና ቆያችሁ። ክቡር ሊቀ ሊቃውንት፣ ዛሬ እንደሚታወቀው ሀገረ ስብከታችን የመካከለኛው ምስራቅ ሀገረ ስብከት ሚዲያ በሚል በአዲስ መልኩ ተጠናክሮ ለመስራት የመክፈቻ መርሃ ግብር ያደረገበት ደማቅ በዓል ያከበርንበት ዕለት ነውና ከዚህ ተነስተው እስኪ ስለ ሚዲያ አጠቃላይ እንደው ጠቀሜታውን ምን አይነት አስተዋጽኦ እንዳለው በተለይ ደግሞ በዚህ ሀገረ ስብከት ያሉ ኦርቶዶክሳውያን በምን አይነት መልኩ መጠቀም እንዳለባቸው እስኪ መልእክት እንዳስተላልፉልን ነው። አመሰግናለሁ። እንግዲህ ሲበሰር ብፁዕ አባታችን የፈቀዱበት ደብዳቤ ሲነበብ ነበርኩ፣ እየሰማሁ ነበረና ደስ የሚል ብስራት ነው እውነት ለመናገር። ምክንያቱም በቤተ ክርስቲያናችን አስተምሮ መሰረት ብዙ ስንሆን አንድ የምንሆንባቸው ሶስት ዋና ዋና ነገሮች አሉ። አንደኛው ጥምቀት ነው። ብዙ ስንሆን አንድ የምታደርገን አንድ ማህፀን ናት፣ ከእሷ እንወለዳለን። ብዙ ስንሆን አንድ እንሆናለን ማለት ነው። ከአንድ ማህፀነ ጥምቀት ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ስንሌለ ከአንድ ጥምቀት እንወለዳለን ሁላችንም። ሁለተኛው ቁርባን ነው፣ አንድ የሚያደርገን እንዘ ብዙኃን ነን አይደል የምንለው በቅዳሴያችን ጊዜ ራሱ ብዙ ስንሆን አንድ የሚያደርገን አንድ ማዕድ መሆኑ ነው ቅዱስ ቁርባን ማለት ነው። ሶስተኛው ግን ትምህርት ነው፣ አንድ የሚያደርገን ብዙ ብንሆንም አንድ ትምህርት አለን። ያ ማለት አንድ አውደ ምሕረት ነው ያለን፣ አንድ መምህር ነው ያለን፣ አንድ ትምህርት ነው ያለን። አንድ መምህር ኢየሱስ ክርስቶስ ነው። አንድ አውደ ምሕረት ቅድስት ቤተ ክርስቲያናችን ነች። አንድ ትምህርት ደግሞ ቅዱስ ወንጌል ነው። ይሄ ብዙ ስንሆን አንድ ከሚያደርጉን ነገሮች መካከል አንዱ ትምህርታችን እንደመሆኑ መጠን አሁን ሚዲያ የሚሰራው ትልቁ ነገር ብዙ ነን፣ በየቦታውም ነን። አንድ ቦታ ልንኖር አንችልም። በየቦታው ያለን ምዕመናንን አንድ ሊያደርገን የሚችለው ይሄ ሚዲያ ጉዳይ ነው ማለት ነው። በየቦታው ደርሶ በያለንበት ቦታ ደርሶ እንትን ይላል። በነገራችን ላይ ምንጩ ነው እንጂ አንድ የሚሆን ውሃ እንትኑ ወደ አትክልቱ የሚደርሱበት መንገድ ግን የተለያየ ነው የሚሆነው። አሁን ወደ ትምህርቱም ስናመጣው የትምህርታችን ምንጩ ክርስቶስ ነው። ወንጌላችን ከክርስቶስ ነው የመነጨው የተገኘው። በኋላ ግን ይከፋፈላል። በተለያየ መንገድ ለሰው ሊደርስ ይችላል። መምህራን በአካል ተገኝቶ ሊያስተላልፉት ይችላሉ። እንደዚህ በሚዲያም ደግሞ ተገኝቶ ሊያስተላልፉት ይችላሉ። በዚህ ዘመን ያለን ሰዎች ደግሞ ትልቁ ዕድላችን በሚዲያ በሌለንበት ስፍራ ሁሉ ወንጌልን ማድረስ መቻል። ተልእኳችን የቤተክርስቲያኒቱ ተልእኮ ሁሉም ቦታ ላይ እንዲደርስ ማድረግ ቀላል ነገር አይደለም። ይሄ እውነት ለመናገር ይኸውልህ ጌታ ብታሰር አልጎበኛችሁኝም ነው አይደል ያለው። ብዙ የታሰሩ ነፍሳት እኮ አሉ። በዚህ በሚዲያው አማካኝነት መልእክት አድርሰንላቸው ከታሰሩበት የኃጢአት ግዞት መውጣት የሚችሉ ማለት ነው። በጣም ብዙ ደግሞ በኃጢአት ደዌ የተያዙ የተመቱ ሰዎች አሉ። እነዚህን ሰዎች እንዴት ነው መፈወስ የምትችለው ቤተክርስቲያኒቱ? በአካል ተገኝታ እንዳትለኝ የማትደርስበት ቦታ አለ። ምክንያቱም ቤተክርስቲያን የሌለችበት ግን ምዕመናን አልፎ አልፎ አንድም ሁለትም ሶስትም እየሆኑ የሚኖሩባቸው ቦታዎች ደግሞ አሉ። እነዚያ ስለ ክርስቶስ አያስፈልጉትም። እሱ ብቻም አይደለም፣ በሃይማኖት ከኛ ወገን ያልሆኑ ወይም ከዚች በጥምቀት ከዚህ በረት ያልሆኑ ማለት ነው። ከዚህ መንጋ ክርስቶስ እረኛ ከሆነው ከዚህ መንጋ ያልተቀላቀሉ በጣም ብዙ ሰዎች ሊኖሩ ይችላሉ። በቋንቋቸው ሲሰበክ ሰምተው ሚዲያው ስቧቸው ጠርቷቸው ሊያመጣቸው የሚችሉ ናቸው እነዚህ ሰዎች። እና እነዚህን ችላ ማለት ምን ማለት ነው? እና በዚህ ዘመን እንደ ሚዲያ ያለ ለቤተ ክርስቲያን አዋጭ ነገር የለም። በነገራችን ላይ ሚዲያ በትንሹ ሶስት ጠቀሜታዎች ይኖሩታል። አንደኛው ሁሉም ቦታ መድረስ መቻላችን ነው። ሁለተኛ ዲያብሎስን አሁን በሚዲያ ብዙ ነፍሳትን ያጠምዳል። የዲያብሎስን ወጥመድ መበጣጠስ የምንችልበት ነው ሚዲያ። ሶስተኛ ስራችንን ያቀልልናል። ሚዲያ በራሱ ስራችንን በብዙ መንገድ ነው ጠቀሜታው። እና እኔ እንደውም እስካሁን ዘግይቷል። የመካከለኛው ምስራቅ ሀገረ ስብከት ብፁዕ አባታችን በጣም ትጉህ ታታሪ አባት ያሉበት ትጉህ እረኛ ያሉበት ሀገረ ስብከት ነው። በጣም ብዙ እና የሚታወቁ የሚደነቁ ሊቃውንት ክቡር ስራ አስኪያጁን ጨምሮ ማለት ነው ከመጀመሪያ ገና ከቅድስት ሥላሴ ሲወጡ ጀምሮ አውቃለሁ። መጽሐፍ ጽፈው በዚያ ዘመን ማለት ነው መጽሐፋቸውን አንብቤያለሁ ያኔ ጀምሮ ማለት ነው። እና ትልቅ መምህር ናቸው። ሌሎችም መምህራን አሉ። እንግዲህ በዚህ ሀገረ ስብከት የማይመጣ ያልተጠቀመ መምህር የለም። ይህን ሁሉ ኃይል ይዞ እስካሁን ድረስ በሚዲያ
ብዙ ቦታዎች ላይ መድረስ አለመቻሉ በራሱ መዘግየት ነው። ግን መዘግየት ከመቅረት በጣም የተሻለ ነው። ስለዚህ ዛሬ ላይ የተጀመረው ነገር ትልቅ ብስራት ነው። በዚህ በመካከለኛው ምስራቅ ላሉ አብያተ ክርስቲያናትና ምዕመናን ብቻ ሳይሆን በመላው ዓለም ለሚገኙት ይሄ ትልቅ ማዕከል ሆኖ ያገለግላል ብዬ አስባለሁ። እናመሰግናለን ሊቀ ሊቃውንት አክብረውን ስለመጡ። እስኪ መጨረሻ ላይ የሚሉት መልእክት ካለ? እንግዲህ በሚዲያ መቼም ጠቀሜታ ሊኖረው የሚችለው እንዳያያዙ ነው እና በተለይ ይሄ ይህችን ቤተክርስቲያን የሚወክል ሚዲያ ሀገረ ስብከትን የሚወክል ሚዲያ እንደመሆኑ መጠን በጣም ሰፋፊ ትምህርቶችን እንጠብቃለን። እኛም በያለንበት ቦታ ሆነን ለዚህ ተባባሪዎች ነን። እውነት ለመናገር እዚህ ሀገረ ስብከት ላይ መጥቶ ያላገለገለ የአብነት መምህር ይኖራል ብዬ አልገምትም። ምናልባትም በብዛታችን እና በጊዜ ማጣት ካልሆነ በስተቀር ተከልክሎ ተነፍጎ የቀራለ ብዬ አላስብም እና እነዛ ሁሉ ተባባሪዎች ናቸው። ምዕመናንም እውነተኛውንና ትክክለኛውን የቤተክርስቲያን ትምህርት ከዚህ ከራሱ ከምንጩ ይህን እንደ አንድ አውደ ምሕረት ተቆጥረውት ማለት ነው ሊማሩበት ይገባል ብዬ አስባለሁ። እንደ አንድ የእውቀት ምንጭ ተጠቅመው ብቻ ሳይሆን እንደ አንድ የቅድስና ምንጭ አድርገው፣ ቅድስና ከትምህርት አይደል የሚመጣው? እንደዛ ስለሆነ እንደ አንድ የቅድስና መንገድ አድርገው እንዲጠቀሙበት ማሳሰብ እፈልጋለሁ። እናመሰግናለን። እንግዲህ ሚዲያ በዚህ ዘመን እጅግ በጣም ወሳኝ ነው። በየጊዜው ነገሮች ይቀያየራሉ፣ ይለዋወጣሉ። በየጊዜው ትውልድ ጥበብ ይወልዳል። አሁን ዘመኑ የወለደው ጥበብ ወይም ዘመኑ እርስ በርሱ የሚገናኝበት ይሄ ሚዲያ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ዘመን ትልቅ ተራራ ላይ ወጥቶ ያስተምር ነበረ ኢየሱስ ክርስቶስ። ያን ጊዜ ሰዎች ነገር መናገር ሲፈልጉ፣ መልእክት ማስተላለፍ ሲፈልጉ፣ ወይም ደግሞ አዋጅ ማወጅ ሲፈልጉ ከፍ ካለ ቦታ ላይ ወጥተው ያስተላልፉ ነበር። ተናጋሪው ከፍ ካለ ቦታ ላይ ሲሆን፣ ሰሚዎቹ ደግሞ ዝቅ ካለ ቦታ ላይ ሲሆኑ ቃል ከላይ ወደ ታች መወርወር ይችላል፣ ከርቀት ሊሰማ ይችላል። ኢየሱስ ክርስቶስ ወንጌልን የሰበከው በጊዜው የነበሩ ሰዎች ወይም በጊዜው የነበረው የዓለም ሕዝብ በሚጠቀምበት፣ የዓለም ሕዝብ በሚሰራበት ወይም የዓለም ሕዝብ መልእክቱን በሚያስተላልፍበት መንገድ ነው ያስተማረው። አምላክ ነኝና ሁሉን እችላለሁ ብሎ ከአንድ ቦታ ላይ ሆኖ ወይም ከሰማይ ሆኜ ዓለምን አንድ ጊዜ ማስተማር እችላለሁ ብሎ ማስተማር አልሞከረም። ማንኛውም ሰው እንደሚያደርገው አንድ ተራ ሰው እየተዘዋወረ እንደሚያስተምር ኢየሱስ ክርስቶስም ከቦታ ወደ ቦታ እየተዘዋወረ አስተማረ እንጂ እኔ እችላለሁ ብሎ እንደ አምላክነት እንደ አምላካዊ ችሎታው እንደ አምላክነቱ አላስተማረም ኢየሱስ ክርስቶስ። እንግዲህ ያን ጊዜ ወቅቱ እንደዚያ ስለነበረ ማለት ከፍ ካለ ቦታ ላይ ሆኖ ማስተማር፣ የብስ ሲሆን ከተራራ ላይ፣ ባህር ሲሆን ከመርከብ ላይ ነበር የሚያስተምረው። አሁን ያለንበት ዘመን ደግሞ ከዚያ እጅግ በጣም የተለየ ዘመን ነው። አሁን ዓለም የሚገናኘው በቴክኖሎጂ ነው። ስለዚህ የእግዚአብሔርን ቃል ማስተላለፍ ያለብን ለሕዝባችን አሁን በዚህ ነው። በዚህ ዘመን ከአንድ ቦታ ላይ የሚሰጠው ትምህርት ለዓለም ይዳረሳል። ከአንድ ቦታ ላይ የተጠየቀው ጥያቄ የሁሉ ጥያቄ ይሆናል። በአንድ ቦታ ላይ ለጥያቄ የተሰጠው መልስ ደግሞ የሁሉም መልስ ይሆናል። ስለዚህ ዓለም በዚህ እየተገናኘ ስለሆነ በዚህ ዘመን በዚህ ስልት በዚህ ጥበብ ማስተማር እጅግ በጣም ወሳኝ ነው፣ እጅግ በጣም አስፈላጊ ነው። የሚገርመው ነገር አሁን ሚዲያው እጅግ በጣም ጥሩ ነው፣ ቃሉን ያዳርሳል እንላለን። ግን ችግሩም ደግሞ በዚህ ልክ ሰፊ ነው። ችግሩ በዚህ ልክ ሰፊ ነው። ሐዋርያት በሰበኩበት ዘመን በአንድ አካባቢ ተገኝተው ወንጌል ከሰበኩ ከዚያ በኋላ እርስ በርሱ ጎረቤት ለጎረቤት እየነገረ ምንም ችግር የለውም ነበር። ህዝቡ በቀላሉ በሃይማኖቱ ጸንቶ መኖር ይችል ነበር። የአሁኑ ዘመን እጅግ በጣም አስቸጋሪ ነው። አሁን እኛ እንደው ሚዲያን አንጠቀምም ብለን ቁጭ ብንል እንኳን ኑፋቄን በሚዲያ የሚያስተላልፉ ሰዎች ስላሉ፣ ክደታቸውን በሚዲያ የሚያስተላልፉ ሰዎች ስላሉ ያን ኑፋቄ ለመሻል
ያን ክደት ለመቃወም ልጆቻችን ከሃዲና መናፍቅ ባስተላለፈው መርዛማ ትምህርት እንዳይመረዙ የግድ በዚህ መጠበቅ አለብን ነው። እንግዲህ ድሮ ጦርነት ድንጋይ በመወርወር ጦር በመወርወር በጎራዴ ነበረ። ስለዚህ በዛ ማዶ ያለውም ጎራዴ ይዞ ሲመጣ በዚህ ያለውም ጎራዴ ይዞ ስለሚቀርብ ይቻቻላል፣ ይመጣጠናል። ክላሽን በጎራዴ መመለስ ግን አይቻልም። አሁን ክላሽ ይዞ ለመጣ ጠላት ሰይፍ፣ ጎራዴ፣ ጦር ይዞ ቢቀርቡ በቀላሉ መማረክ ወይም በቀላሉ መሸነፍ ነው አይደል? ስለዚህ አሁን ተቃዋሚዎቹ ሚዲያን እየተጠቀሙ ስለሆነ ያን የነሱን መጥፎ ትምህርት ለመቃወም ልጆቻችን ለማሳወቅ እኛ እውነተኛዋን ቤተክርስቲያን ለማሳወቅ እውነተኛውን ትምህርት ለማሳወቅ ሚዲያን መጠቀም እጅግ በጣም አስፈላጊ ነውና ይህን ሚዲያን እንዲጠናከር በእውነት አደራ ላለው ጥሩ ነው። ሀገረ ስብከቱ ይህንን ማድረጉ እጅግ በጣም ደስ ይላል። እንደ የቤተክርስቲያን ልጆች እንኳን ደስ አላችሁ እላለሁ።